ሰላም ጤና ይስጥልኝ። እንዴት ናችሁ? አሁን የመጣነው ርዕስ ደግሞ ስለ ትግራይ ሰላም ሁኔታና ስለ ሰሞኑን የነበረው የትግራይ ሁኔታ ለአንዳንድ ነገር ማለት ቅኝታችን ለመግለጽ ነው የመጣነው ወይም ለነገር ነው የመጣነው። እንደሚመለከተው በፊት ለፊታችን ያለው ማለት ከነበረበት ሁኔታ አንጻር ማለት ነው ትግራይ ህዝብ በሁለት ቀን በፊት የነበረው የጦርነት አዝማሚያው የጦርነት ወሬ አሁን ደግሞ ከሁለት ቀን በፊት በኋላ ማለት ነው የተቀየረው የመቀሌ ኤርፖርት ተከፍቶ ንግዱ እንቅስቃሴ ባንክ ምናምን ሁሉ ነገር ወደ ነበረበት ነገር እየተመለሰ ነው ይመስላልና ተመስገን ነው። እና እንደምትመለከቱት ከኤርፖርት አይተን ማለት በከተማው ያለው ሁኔታ ሁሉ በመቀሌም አሪፍ የሆነ እንቅስቃሴ እየታየና ስለ ሰላም ትንሽ ጭላንጭል እየታየ ነው እያሉ ነው እዛ የነበሩ ወገኖች። አሁን ለምሳሌ በሽሬ ከተማም እንደዛው ለምሳሌ ይሄው ሽሬ አሁን በምስሉ ላይ እንደምንመለከተው ይሄ ሽሬ ነው። የሽሬ ገበያ መሀል ገበያ ከተማው ላይ ዙሪያ የነበረው ከሁለት ቀን በፊት በጣም ጭንቅ ነበር ህዝቡ ማለት ሁሉ ህብረተሰቡ አጠቃላይ ጦርነት ይጀምራል ወይ ጦርነት ደጋሚ ይነሳል በሚል ትንሽ ስጋት ላይ ገብቶ ነበር። አሁን እንደምትመለከቱት ከሁለት ቀን በኋላ ደግሞ ትንሽ የተረጋጋና አሪፍ እንቅስቃሴ እየታየ ይመስላል እና ሽሬ ከተማም ቅኝታችን ይሄ ይመስላል። ዲል አክቲቪቲ ስፔሻሊ ዲል አክቲቪቲ ነው ሁሌ የምናሳየው እዚህ ቻናል ላይ እና በትግራይ ያለው አንዳንድ ትላልቅ ከተሞችና ሁሉም አጠቃላይ ትግራይ ህዝብ ያለው ትንሽ የተረጋጋ ይመስላል። አሁን በምስሉ እንደተመለከታችሁት መጀመሪያ ላይ ኤርፖርት ላይ ተከፍቶ አሁን እንቅስቃሴ እንደሚጀምር የተነሳ አሁን ደግሞ ወደ ከተማው የቃኘን ይሄውን ራሱ የመቀሌ ከተማ ነው የዛሬ ውሎ። መቀሌ ራሱ እንደዚህ ትንሽ ከሁለት ቀን በፊትና ከሁለት ቀን በኋላ ያለው ልዩነት ይሄን ይመስላል። እንደምትመለከቱት ትንሽ የተረጋጋ ይመስላል። በቃ ደስ ይላል እና ሁሌ እንደዚህ ያድርግልን። ከዚህ የጦርነቱ ወሬ ወጥተን ወደ ሰላም ገብተን ስለ ሰላማችን እየሰበክን ወደ ስራችንና ወደ ልማታችን እንድንገባ እንጸልይ። አሁን ይሄ ራሱ የምትመለከቱት ወደ ደቡብ ራያ አካባቢ ወደ መኮኒ ከተማ የምትመለከቱት የገበያ ማዕከል ነው። እዛም ትንሽ የሰላም ድባብ ይታያል፣ ደስ ይላል። ህዝቡ ሰብስቦ እንደዚህ እየተገበያየ ይገኛል። የዛሬ ቅኝታችን ይሄን ይመስላል። ሁሉም ከተሞች እየቃኘን የነበረው ማለት ካሜራ የነበረው በሁሉ አንግል ስናየው የነበረው ይሄን ይመስላል። ስለ ሰላም እንስበክ፣ ሁላችንም ሰላም ነው የሚያዋጣን እና ቴንኪዩ አመሰግናለሁ።